እሺ ሰላም ነው ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም እናመሰግናለን። በቀደም ለ120 ሰውና ለቀሳውስት ብለን ሙሉ በጋ ደግሞ ለብቻ አዘን ነበረ። በጣም የሚገርም ዝግጅት በቃ ሁሉን ያከበረ ያመጠነ። እኔ እንደዚህ ኬተሪንግ ሲባል ያስፈራል። በቃ ዝም ብሎ የሚሰራ ወይም ደግሞ በቃ ሰው ብዙ ነው ሲባል እንደው ይሄ የቤት ወጥ በጣም ተጠንቅቀን የምትሰራው አይነት ውፍረቱ ስጋው ሁሉም ነው። ከሁሉም የገረመኝ እኛ 12 ሰዓት ነው የተቀጣጠርነው ፕሮግራም ቢያንስ እንዲመጡ 12 ሰዓት ይደርሳሉ። ሌሊት 12 ሰዓት የሐውልት ምርቃት እንደዛ ነበር ያሰብነው። የእናንተ 11 ሰዓት ነው ልጆቹ ቤተክርስቲያን አማኑኤል ቤተክርስቲያን ጋር ደርሰናል ብለው ያሉት። የሰዓት አጠቃቀማችሁ ኦርጋናይዝ የሚያደርጉት የእቃው የመጣው ጥራት በእውነት ብዙ ሰዎች ተገርመውበታል። እግዚአብሔር ያክብርልን ስላከበራችሁ ደስ ስላላችሁ። አስተናጋጆቹን አመስግንልኝ። በጣም ደስ ብሎናል። ኬቴዎች እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን እድሉን ስለሰጣችሁን ስላመናችሁን እኛም በጣም ነው እናመሰግነው። እናቴ አሜን። አባቴ እንዳሉት ከዚህ በኋላ ቤተሰብ ነን፣ ታዛዥ ነን። ለምንም ነገር ቢሆን አለንላችሁ። በጣም ከሚገርመው ደግሞ እንትናችሁ በጣም የሚገርም ነው አነባበሩ። እሱ ራሱ ለብቻ ኦርደር የሚደረግ በእውነት የሚገርም ሰዎች ይወዱታል በጣም። በጣም በቃ እና በጣም ነው የምናመሰግነው። ሰላም ዋሉ። መልካም ባለውላችንም እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። አሜን። ጌታቸው